ለምን እንደማልቀበል ልንገርክ እኔ ሐቄ ነው ላቤ ነው ይሄን ያክል ዓመት ልጅነቴን ያጣውበት ማንነቴን ያጣውበት ራሴን የሸጥኩበት ቦታ ቤቱም የራሴ ነው ማንንም አይካፈልም እንደ አባት ልክ እሱን ምርጫ እንደሰጠኝ ማለት ነው እንደ አባት እድሜ ጤና ሰጥቶት ቤት ውስጥ ሊኖር ይችላል እስካለ ድረስ ከዛ ውጪ ግን ማንንም ሰው አይካፈልም ለምን መሰለክ አሁን እዚህ ጋር ብዙ ነገር ተወርቷል አይደለ አንዱም ውስጥ የለውበትም እኔ አሁን ህዝቡም እንዲያ ወደ ኋላ ተመለሽ እሺ አንድ ጥያቄ ልጠይቅሽ እስኪ ጠይቂያት አንድ ጥያቄ ብቻ አጠራብሽ ማብራሪያ ሳይሆን ጥያቄ ቆይ ሲገስጽሽ አልሰማም አላልሽም ማን ገጽጾኝ እሱ ራሱን ቤት ውስጥ ማለት ነው ጥያቄዋን ስሚያታ መጀመሪያ ከዛ አብረው ከመጡ ጓደኞችሽ ጋር አብረው ከመጡ ጓደኞችሽ ጋር ሺሻ እንዲ ዘርግታችሁ ስታጨሱ በፍጹም አትካጂ ተይ ድራማሽ በቃ አታስመስይ ይሄ ጥያቄ አይደለም ይሄማ ቅድም ያሳርጋለች ይሄ ጥያቄ አሳርፍልኝ እኔ ጓደኛም የለኝ ጓደኛ እንዳለ ዘን በጠብጣለን ይልቅ ግድ የለም አይ እኔ ሰማሰል እሷ ሰማሰል ቆይ አጠቃለና ቤቱን አትቀበይም ጫቱን በማዲያበሪያ ነው አውጥቼ ወንዜ ተጣጣለ ማጠቃለያ ነው እሺ ማጠቃለያ ቦርሳ ውስጥ እንደተሰጣችሁ ጣው ሲጋራ አልተገኘም በተለይ ፊቻ ያለ ህዝብ ስለሚያቅ እሱን በጣም አጥላልተውታል ይጥሉኝ ያንን እውነታ ለመደበቅ በዚህ ስሜን በማጥፋት እኔ ስሜን አላጠፉ የሚያቀኛል ይጥሉኝ ነው አይወደኛል መላከ ሰላም ምንም አይመለከተሽም ስለ ህዝብ ጥላቻ ወይ ዝም ልበል አይመለከተሽም ስለ ህዝብ ጥላቻ እኔ ህዝብ ይወደኛል የሀገር አባት ነኝ አስተዳድራለሁ በቀደም ያልተጠመቁትን አጠምቃለሁ እንደወጣ እኔና ፈጣሪ ነን የምናውቀው ነበርሽ አንቺ አዎ ነበርኩ እሺ ማጠቃለያ ነው አሁን ወደ እንትኑ አትመለሽ ቤቱን መኖር ትችያለሽ አንቺ ደግሞ አንኖርም እኔ ተክሌ ቤቴን ነው የምፈልገው ቤቱ እንዲለቅሽ ያረፈበት ቤቴ ላቤ የድፍን ፊቼ ህዝብ የሚያውቀው ፍርድ ይበልሻ ቤቴን ነው የምፈልገው በቃ ፍርድ ቤት ይለየና አንተ እኔን አይደለም የካድከው ፈጣሪህን የካድከው ሲጀመር ፈጣሪህን የካድከ ሰው ነህ አንተ እኔ አባቴ ነኝ አከብርካለሁ ወድካለሁ እንደዚህ እንዲሆን ግን አልፈልግም ነበር ወደዚህም የገፋፋችሁኝ እናንተ ናችሁ እንደውሻ ጥላችሁኝ ጎረቤት 2 ወር ነፍሴን ያተረፉኝ አሉ ማስረጃ ታውቶልኝ ተረድቻለሁ አሉ ማስረጃ ለምንድን ነው እዚህ መጥቶ ስም የሚያስፈው አሁን እኔ ቆሜ ነው ይሄን ፕሮግራም የሚቋጨው ምክንያቱም ካልቆምኩ አንተም ተው ዱላ ካልመዘዝኩ አልሆነም እንዴ ስለዚህ ምን ይሻለናል ነው ጥያቄው እንደ መፍትሄ ቢያንስ ለጊዜው እርሶም እሷ ለምን እውነታውን ይደብቃል ለምን እውነታውን ይደብቃል ተክሌ ለምን ስላለቅሽ ለምን እውነታውን እኔ የሚያስለቅሰኝ የእናንተ እናንተ መድኃኒት ሰጥታችሁኛል ቤት ውስጥ ልጄ ታሙ ልጄ ሊሞት ያየሁትን ነው የምናገር ምን ስታደርጊ ነበረ ለክርስትናሽ ኮተኛው ዝም በይ እናንተ አንድ ሆናችሁ የኔን እውነታ ለመደበቅ የእግዚአብሔር የእውነት አምላክ የእውነት አምላክ እግዚአብሔር አለ እግዚአብሔር ይፈርድባችኋል ባንቺም ይፈርዳል እኮ እግዚአብሔር ይፈርድባችኋል ባንቺም ይፈርዳል በቃ ማርቲ አሁን ፊት ለፊት ተነጋግራችኋል በጸሎት ነው የጀመርነው አዎ አልነበረችም ማርቲ እኔ አንቺም ይሄ ሁሉ መካረር አሁን እናንተ አልተማመናችሁም እኔ ቤቴን ነው የምፈልገው እንዲወጡልኝ እንደ አባት መኖር እንጂ የሚፈቅደው ቤቴን የሷ ነው እርሶ ደግሞ ይሄ አታስቢው ሰማይን ምናምን ቆይ የኔ ማር ቆይ አንድ ጊዜ እርሶ ደግሞ እንደ ልጆቼ እንዳሉት ያለኝ ክፍል ላይ ተጣበንም ቢሆን እንደውም ሰጣታለሁ መኖር ትችላለች እንጂ እሱን አታስቢው ፍርድ ይስጥሽ ከሆነም ነው የርሶ ይሄ ህግ ቆይ አራተኛ ነው አሁን ይሄ በቃ በዚህ በእግረኛው ፊት እንደው መስማማት ይሁን በቃ ተሰደው በቃ ትኑርበት በቃ አባዬ ይኑርበት መባባል እንደሌለ አረጋግጠናል ለጊዜው ግን እስኪ ሰላም አወርዱ እንደ ልጅ አንድ ብቻ በቃ አንቺ ልጅ ለምንድነው ማለት ተቀሰሉ ክራስ ምሎ አልምልም አላባገዳለ ለምን ይማልልኝና ተዋለው ብዬ ነበር ግን አልማለም አንቺ ክርስቲያን ስትሆኚ እኮ ነው ታይ ግን ዶክተሪት ዝም በይ አሁን እንትኖቹ
እሺ እንደው እርሶም ቢያሳልሟት አንቺም መስቀል አትሳለሙ አልሳለም ሃይማኖቴን ክጃለሁ እኮ ብላለች። ተጠንቃ ቄዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተ ነህ እንዲሞቅህ መስቀሉን እኔ ያው ግዴለሽ ምን ማለት አሁን ታሪክ ሲጀምር አልፈቀደም። አሁን እሷ መደረግ ያለበት ቄዴር ተደግሞ ቆይ እውነታውን እግረኛው መሆን ያለበት አሁንም ቃል ምገባለህ ማለት ነው። እስከዛሬ ድረስ ስታወራ ኖሮሻል። አሁን ገና ትዋረዳለህ። እግዚአብሔር የሚያዋርደው ተመልካቾቻችን ጸሎት ያርጉልን። በጸሎት ነበር የጀመርነው። በየት በኩል ሰይጣን እንደገባ አናውቅም። የጫጫታ ሆነ ቢያንስ ከዚህ በኋላ እንዲወጣ ይሄ የመጨቃጨቅ ምኑ ታሪኩን የበለጠ ማጣራት የበለጠ መጠየቅ እንፈልጋለን። እንሄዳለን፣ ሰዎችንም እናናግራለን። እባክሽ ዝም በይ፣ ጨረስን ካንቺ ጋር በሰላም ግቢ እንሂድ። የዛሬ እንግዶች እነሱ ናቸው። በነገርሽ ላይ ለቀደመው ጊዜ በስቱዲዮ ሆነሽ አንቺ ከእግዚአብሔር ጋር እስኪ ዝም በሉ መላከ ሰላም፣ እስኪ ዝም በይ አንቺ ዝም በይ፣ በቃ ዝም በይ በቃ። ቅድም ምን ብለሻል? በቃ ዝም በይ። አሁን ምን የሚናገረው እሷ ከተናገረች ይሄ ዝም ማሰኛል። ዝም በቃ። ዛሬ ሙሉ ሰዓት ፕሮግራሙ መልስ ለመስጠት ስማችን ጠፍቷል፣ ባልተገባ መንገድ ተነስቷል። ቆይ ብለው የመጡት እነሱ ናቸው። ስለዚህ ስቱዲዮ የነሱ ነው። አንቺ እንድትሰሚና አንቺን የተመለከቱ የተወሰኑ ጥያቄዎችን ፕሮግራሙ ላለማንዛዛት እዚሁ መልስ እንድትሰጪ ነው። ስለዚህ በቃሽ፣ ከዚህ በኋላ አትናገሪም። በቃሽ፣ ወሰንሽ። አስማማን በቃ አዘዝኩ። ዝም አጣራልኝ። በቃ ባንተ በኩል አጣራልኝ። ይሄ እሱ ስራዬ ነው። አንቺ ስላልሽኝ አይደለም። እኔ ባንተ በኩል ፊቼ ድረስ ሄደክ አጣራልኝ። እሱ የኔ ስራዬ ነው። እውነታው ይውጣ። እሱ የኔ ስራዬ ነው። እኔ እውነታዬን አውጣ። በቃ ዝም በይ። መላከ ሰላም ወይ ጸሎት ያርጉልንና እንቋጨው። ጸሎት ማድረጉን እናደርጋለን። ጸሎት እኮ የሚደረገው እኔም እሺ ስል በሷን በኩል እሺታ ሲገኝ ነው። ይሄኛው ቆይ ለቤቱ አሁን ለስራችን ነው። በቃ አንተ ለሚዲያው እግረኛ ጸሎት እናደርጋለን። ይሄን ቁጭ ብለው ለሰሙ ሰዎች ከእንደዚህ አይነት ነገር ይሰውራችሁ ልጆቼ።